መንፈስ ቅዱስ ከግል ተሞክሮ እስከ መለኮታዊ ፍጹምነት። እኔ አንድ ፍርሃት ብቻ አለ፣ እርሱም መንፈስ ቅዱስን እንዳላሳዝን ነው ትላለች ካትሪን ኩልማን። ዛሬ በካትሪን ኩልማን የአገልግሎት ዘመን ውስጥ እጅግ ግላዊና ጥልቅ ወደሆነው ታሪካዊ እንመለሳለን። ይህ ስብከት አይደለም፣ ይልቁንም ነፍሷን ያፈሰሰችበት ምስክርነት ነው። ካልታወቀች ትንሽ የቦሎቪያ መንደር ተነስቶ እስከ ዓለም አቀፍ መድረኮች ድረስ ካትሪን በሃይማኖታዊ ልምምድና በመንፈስ ቅዱስ ፍጹምነት መካከል ያለውን ልዩነት እንዴት እንደተረዳች ታጋራናለች። እውነተኛ ጅማሮ ከሃይማኖታዊ ስርዓት ባሻገር። በመጀመሪያ አንድ ነገር ቃል ልግባላችሁ ትላለች። በተሰጠኝ የጊዜ ገደብ ውስጥ ለመቆየትና ሰዓታችሁን ላለማባከን የተቻለኝን ጥረት ሁሉ አድርጋለሁ። ይህን የማደርገው ወደ ክፍላችሁ ተመልሳችሁ ትምህርታችሁ መቀጠል እንዳለባችሁ በሚገባ ስለማውቅ ነው። ቃል እገባላችኋለሁ። ነገር ግን ከሰዓቱና ከፕሮግራሙ በላይ ትኩረት እንድትሰጡኝ የምፈልገው አንድ ትልቅ ጉዳይ አለ። ዛሬ ጠዋት ላናገራችሁ የፈለኩት ከጥልቅ ልቤ ነው። እባካችሁ ልብ በሉ። ዛሬ እዚህ የቆምኩት የተቀመረ ስብከት ወይም ሃይማኖታዊ ትምህርት ላቀርብላችሁ አይደለም። ይህን በሚገባ ወቁ። ስናገራችሁም እንደ አንድ ዝነኛ ወንጌላዊ ሰባኪ ወይም እንደ ትልቅ መሪ አትመልከቱኝ። እንዲያውም በፊታችሁ እንደ ቆመች ተራ የእግዚአብሔር ፍጡር ቁጠሩኝ። ለምን መሰላችሁ? እኔ ዛሬ ለእናንተ ልሰጣችሁ የሚችለው ብቸኛው ነገር የራሴን የግል ተሞክሮ ብቻ ነው። ይህ የህይወት መመሪያ ነው። ማንም ሰው ቢሆን ራሱ በህይወቱ ካጋጠመው ከቀሰመውና በእውነት ከኖረው በላይ ለሌላ ሰው ሊያካፍል አይችልም። እውቀት ሊሰጥ ይችላል፣ መረጃ ሊሰጥ ይችላል። ነገር ግን ህይወትን የሚቀይር ኃይል የሚወጣው ከእውነተኛ ተሞክሮ ብቻ ነው። ይህን መርህ ሁል ጊዜ እንድታስታውሱ እፈልጋለሁ። ስለዚህ ስለ መንፈስ ቅዱስ ማንነት ስናገር ከመጽሐፍ ያነበብኩት ሳይሆን በህይወቴ የተለማመድኩት በግል ጊዜ ያየሁትን የቀሰምኩትን እውነት በጣም በቀላል መንገድ አጋራችኋለሁ። ዛሬ የምንነጋገረው ስለ አንድ ሩቅ ስለሆነ አምላክ ሳይሆን በውስጤ ስለሚኖረው ህይወቴን ስለቀየረው ድንቅ ማንነት ነው። ከኮንኮርዲያ የመጣችው ብላቴና ትሁት አጀማመር። ታሪክ የሚጀምረው እጅግ በጣም ትሁትና ተራ ከሆነው ስፍራ ነው። ከመንፈስ ቅዱስ ጋር ለመጀመሪያ ጊዜ የተገናኘሁት በሚዙሪ ግዛት ኮንኮርዲያ በምትባል አንዲት በጣም ትንሽ የሜቶዲስት ቤተክርስቲያን ውስጥ ነበር። ከየት እንደመጣውና አጀማመሬ ምን እንደሚመስል ብታውቁ ኖሮ በእውነት ትገረሙ ነበር። ኮንኮርዲያ በካርታ ላይ እንኳን የማትታይ ስሟ የማይጠቀስ እጅግ በጣም ደካማ መንደር ነች። ህዝቧ ከ1200 እንኳን የማይበልጥ ሁሉንም ሰው የሚያውቅበት ጠባብ ስፍራ ነው። በዚያ መንደር ውስጥ ትልቅ ዝና ወይም ትልቅ ተስፋ አልነበረም። ቤተሰቦቼም ቢሆኑ ተራ ሰዎች ነበሩ። እናቴ ሜቶዲስት ነበረች፣ አባቴ ደግሞ ባፕቲስት። ሁለቱም ግን በእምነታቸው ላይ ያን ያህል ትጉዎች ወይም መንፈሳዊ ተጋድሎ ያላቸው ሰዎች አልነበሩም። ዝም ብለው እንደ ማንኛውም ሰው እሁድ እሁድ ቤተክርስቲያን የሚሄዱ ስመ ክርስቲያን ነበሩ ማለት ይቻላል። ነገር ግን አንድ እሁድ ጠዋት ያ ቀን ዛሬም ድረስ በህሊናዬ እንደ ዛሬ ሕያው ነው። ሁሉንም ነገር የቀየረ ክስተት ተፈጠረ። ምንም እንኳን በወቅቱ ምን እየሆነ እንደሆነ ባልረዳውም ከመንፈስ ቅዱስ ጋር ለመጀመሪያ ጊዜ ፊት ለፊት የተገናኘሁት በዚህ ቀን ነበረ። ከመቶ ሰው በላይ በማትይዘው በዚህ ትንሽ ጠባብና የድሮ ቤተክርስቲያን ውስጥ ከእናቴ ጋር አጠገብ ለአጠገብ ተቀምጠን ነበር። ፕሮግራሙ ሊያልቅ የመጨረሻው መዝሙር የሚዘመርበት ሰዓት ነበር። እኔም ያንን የድሮ ዘመን የሜቶዲስት መዝሙር መጽሐፍ በእጆቼ ይዤ ነበር። የዚያች ቤተክርስቲያን ታሪክ ምን እንደሚመስል አላውቅም። ከኛም በፊት ሆነ በኋላ በዚያች ቦታ ላይ በእውነት ተለውጦ የዳነ ሰው ይኑር አይኑር እስከዛሬ ድረስ አላውቅም። በዚያች ቅጽበት ግን እግዚአብሔር ያቺን ትሁት ስፍራ እና ያቺን ተራ ብላቴና ለታላቅ ዓላማ መረጠ። የለውጥ የመዳን ቅጽበት፣ የማይረሳው መንቀጥቀጥ። ያን ጊዜ ዕድሜ ገና 14 ዓመት ነበር። የልጅነት አእምሮዬ ገና ዓለምንና ሃይማኖትን በሚገባ ሳይረዳ፣ በዚያች ቅጽበት ግን በሕይወቴ ተከስቶ የማያውቅ አንድ ታላቅ ነገር ደረሰብኝ። እውነት ለመናገር በዚያች እሑድ ጠዋት ሰባኪው ስለምን እንደሰበከ ወይም ምን እንደተናገረ አንድም ቃል አላስታውስም። አንድም ምስ እንኳ በህሊናዬ የቀረ ነገር የለም። ስብከቱ አይደለም የለወጠኝ፣ የሰው ንግግርም አይደለም የነካኝ። የማውቀው ነገር ቢኖር በዚያች ቅጽበት ሰማያዊ ኃይል
ይኸውም መንፈስ ቅዱስ በድንገት በእኔ ላይ እንደወረደ ነው። ያን ጊዜ መንፈስ ቅዱስ የሚባል ነገር መኖሩን እንኳን አላውቅም ነበር። ማንም አስተምሮኝ ወይም ነግሮኝ አያውቅም። ነገር ግን ያ ያልታወቀ ኃይል መላ ሰውነቴ ያወዛውዘው ጀመር። ሰውነቴን መቆጣጠር በማልችለው ሁኔታ መንቀጥቀጥ ጀመረ። መንቀጥቀጤ ከመበርታቱ የተነሳ በእጆቼ ይዤው የነበረውን መጽሐፉን በመቀመጫው ላይ ለማስቀመጥ ተገደድኩ። ምክንያቱም መጽሐፉን እንኳን አጽንቶ ለመያዝ አቅም አጣሁ። በዚያች ቅጽበት ግን አንድ ትልቅ መገለጥ መጣልኝ። ራሴን በትክክል እንዳለሁት በእግዚአብሔር ቅዱስ ፊት ኃጢአተኛ ምስኪን ሆኜ አየሁት። የሰው ጥሩ ልጅ መባል ምንም እንደማያድን ገባኝ። ማድረግ እንዳለብኝ ያወቅኩት ነገር አንድ ነገር ብቻ ነው። ሰዎች ወደፊት ወጥተው የቤተ ክርስቲያን አባል ሲሆኑ አይቼ ነበርና እኔም ያንን መንቀጥቀጥ ይዤ ቀስ ብዬ ወደፊት ወጣሁ። በመጀመሪያው ረድፍ ጥግ ላይ ተቀምጬ ስቅስቅ ብዬ አለቀስኩ። ይሄ የእኔ እውነተኛ መለወጥ ነበረ። በወቅቱ አንዲት አረጋዊት እህት ወደ እኔ መጥተው መሐረብ አቀበሉኝና ለማረጋጋት እየሞከሩ ካትሪን ሆይ አታልቅሺ፣ አንቺ ጥሩ ልጅ እንደሆንሽ ሁለታችንም እናውቃለን አሉኝ። እውነቱን ለመናገር ግን እሳቸውም እኔም እርሳቸውን እያታለሉ እንደሆነ እናውቅ ነበረ። በእግዚአብሔር ፊት ጥሩ የሚባል የለም። ነገር ግን በዚያች የለቅሶ የንስሐ ቅጽበት የዳግም መወለድ እውነተኛ ተሞክሮ በውስጤ ተፈጠረ። ከዚያም ቀን ጀምሮ እስከ ዛሬ ድረስ ያኔ የሆነውን ነገር ለአንዲት ሰኮንድ እንኳን ተጠራጥሬ አላውቀውም። እውነቱን ለመናገር ግን እሳቸው እኔም እርስ በርስ እያታለሉ እንደሆነ እናውቅ ነበር። በእግዚአብሔር ፊት ጥሩ የሚባል ነገር የለም። ነገር ግን በዚያች የለቅሶ የንስሐ ቅጽበት የዳግም መወለድ እውነተኛ ተሞክሮ በውስጤ ተፈጠረ። ከዚያች ቀን ጀምሮ እስከ ዛሬ ድረስ ያኔ የሆነውን ነገር ለአንዲት ሰኮንድ እንኳን ተጠራጥሬ አላውቅም። በጆሌት የታየው መገለጥ የመለኮታዊ ፍጹምነት ትምህርት። ከዚያን ጊዜ በኋላ ገና በአስራዎቹ ዕድሜ ውስጥ የሚገኝ ወጣት ሳለሁ በኢሊኖይ ግዛት ጆሌት ውስጥ ወንጌል ለመስበክ ወጣሁ። እውነት ለመናገር ያን ጊዜ የነበረኝ መንፈሳዊ እውቀት እጅግ ጥሬ ነበር። ነገር ግን ከእውቀቱ ይልቅ ቅንዓቱ በዛብኝ። የማውቀውና የምሰብከው ስለ አንድ ነገር ብቻ ነበር፣ እርሱም ስለ ዳግም መወለድ። በወቅቱ በአንድ የንግድ ሕንፃ ሁለተኛ ፎቅ ላይ ባለ ጠባብ አዳራሽ ውስጥ እሰብክ ነበር። አንድ ምሽት ስብከቴን ጨርሼ ለንስሐ ጥሪ አደረጉ። ፕሮግራሙ ካለቀ በኋላ ኢዛቤል ድሪክ የምትባል አንዲት ወጣት መምህር ከጸሎት በኋላ እዚያው መሰዊያ አጠገብ ቀረች። በወቅቱ ኤሌክትሪክ ለመቆጠብ ስንል አብዛኛዎቹ መብራቶች አጥፍተን ሁለት ደካማ መብራቶችን ብቻ ነበር የሚበሩት። አዳራሹ በፊልም ጨለማ ውስጥ ነበረ። እኛ በጸሎት ላይ ሳለን በድንገት አንድ አስገራሚ ነገር ሆነ። ይህቺ ሴት ስለ መንፈስ ቅዱስ ጥምቀት ሆነ በልሳን ስለመናገር ቅንጣት ታህል የምታውቀው ነገር አልነበረም። ማንም አስተምሯት ወይም ነግሯት አያውቅም። ነገር ግን በድንገት እጆቿን ወደ ላይ አንስታ መዘመር ጀመረች። በሕይወቴ በሙሉ ከሰማሁት ሁሉ እጅግ ውብና አስገራሚ የሆነ ድምፅ ነበር። ድምጿ እንደ ደውል ጥረት ያለና የሚስብ ነበር። የሚገርመው ግን የምትዘምረው በሰው ቋንቋ ሳይሆን ፍጹም በሆነ ሰማያዊ ቋንቋ ነበር። በዚያ ከፊል ጨለማ ውስጥ እናቷ ወደ እኔ ጠጋ ብላ በሹክሹክታ እንዲህ አለችኝ፣ ካትሪን፣ ይህቺ ልጄ አይደለችም። ልጄ ዜማ እንኳን መያዝ አትችልም። በፍጹም መዘመር አታውቅም። ለ15 ደቂቃ ያህል እኔም ምንም ሳላደርግ መንፈስ ቅዱስ በዚያች ሴት ላይ ሲሰራ በዝምታ እየታዘብኩ እዚያው ተቀመጡ። ያን ጊዜ ትልቅ ትምህርት እየተማርኩ ነበር። መንፈስ ቅዱስ አንድን ነገር ሲያደርግ ያለ ሰው ጣልቃ ገብነት፣ ያለ ሰው አሰራር ፍጹም ውብና ቅዱስ እንደሆነ በዓይኖቼ እያየሁ ነበር። ማስጠንቀቂያና ፍጹምነት ወይስ ስድብ? ዛሬ ጠዋት እዚህ ቆሜ የምናገረው ነገር ሁሉ፣ ታሪኮቼን፣ ምስክርነቶቼ ሁሉ ብትረሱ እንኳን ይህንን አንድ እውነት ግን በልባችሁ እንድታትሙ ትፈልጋለሁ። እግዚአብሔር ፍጹም ነው፣ እወቁ። ኢየሱስ ክርስቶስ ፍጹም ነው። ይህ ኃይሉ የሥላሴ ሦስተኛ አካል የሆነ መንፈስ ቅዱስ ፍጹም ነው። እኔ በመንፈስ ቅዱስ ጥምቀት ከልቤ አምናለሁ። ነገር ግን ወዳጆቼ ሆይ አንድ ነገር ልንገራችሁ። መንፈስ ቅዱስ በእውነት ሲናገር ዝም ብሎ የማይረዳ ለፍላፋ አይሆንም። ዛሬ በየቦታው ጥምቀት እየተባለ በሚጠራ ብዙ ነገር ለዚያው ቅዱስ ለሆነ መንፈስ ቅዱስ ክብር አይሰጥም፣ ይልቁንም ያቃልለዋል። መንፈስ ቅዱስ አላዋቂ አይደለም፣ እርሱ የጥበብና የእውቀት መንፈስ ነው። እጅግ አደገኛ በሆነ ሰዓት ላይ እንገኛለን።
ዛሬ ለመንፈስ ቅዱስ የሚሰጡ በእርሱ ስም የሚደረጉ ብዙ ነገሮች የእርሱ አይደሉም። ይህ ደግሞ በዚያ ውብ ድንቅና መለኮታዊ በሆነ የመንፈስ ቅዱስ አሰራር ላይ ታላቅ ስድብን፣ ነቀፋ ያመጣል። አንድ ሰው በልሳን እንዴት እንደሚናገር ማንም ሊያስተምረው አይችልም። አታስተምሩትም። በመንፈስ ቅዱስ የሚያጠምቀውና ልሳን የሚሰጠው ኢየሱስ ክርስቶስ ራሱ ነው። ጉዳዩ ስለ ቴክኒክ ወይም ስለ ሰዋዊ አሰራር አይደለም። አንዳንዴ አፋችንን እንዴት እንደምናንቀሳቀስ ወይም ድምፅ እንዴት እንደምናወጣ በሚሉ ሰዋዊ ዘዴዎች ላይ በጣም ትኩረት እንድናደርግና ከሁሉም በላይ የሆነውን መለኮታዊ እውነት እንዘነጋለን። መንፈስ ቅዱስ ሲመጣ ራሱ ይናገራል። ያን ጊዜም ንግግሩን ፍጹም ይሆናል። በፖርትላንድ የነበረችው የካቶሊክ እህት በፖርትላንድ ኦሪገን ስለ አሰራር ወይም ቴክኒክ ምንም የማታውቅ አንዲት ካቶሊክ እህት አይቻለሁ። ከመነኮሳት ቤት የመጣች ነበረች እና ሰው በመንፈስ ሲሞላ አይታ አታውቅም። አካላዊ ፈውስ ካገኘች በኋላ ወደ መድረክ መታ በለሰለሰ ድምፅ የመንፈስ ቅዱስ ኃይል በጣም ተጠምቻለሁ አለችኝ። አልነገርኳትም፣ አልጸለይኩላትም። በዛች ቅጽበት በእግዚአብሔር ኃይል ተመታ ወደቀች። መሬት ከመንካቷ በፊት እጅግ ውብ በሆነ ቋንቋ መናገር ጀመረች። ማንም እንዴት እንደምትናገር አላስተማራትም። ኢየሱስ እየሞላት ነበረ። በዚያ አዳራሽ ውስጥ በነበሩ 5000 ሰዎች ላይ ቅዱስ ዝምታ ሰፈነ። ጫጫታ የኃይል ምልክት አይደለም፣ ያ የመንፈስ ቅዱስ ፍጹምነት ነበረ። የመጨረሻው የወጣቶች ትውልድ ዋጋውና እውነታው። አሁን ደግሞ በቀጥታ ለእናንተ ለወጣቶች ይናገራሉ። ወጣቶች ሆይ በዙሪያችሁ ያሉ ነገሮች ሁሉ በሚያስደነግጥ ፍጥነት እየተከናወነ ነው። ዓለም እየተለወጠች ነው። ጊዜውም እያለቀ ነው። ይህ አሁን በፊቴ ያለው ትውልድ ከታላቁ መከራ በፊት ያለው የመጨረሻ ወጣቶች ትውልድ እንደሆነ በሙሉ ማንነቴ እና በሙሉ መንፈሴ አምናለሁ። ይህ ዝም ብሎ መላምት አይደለም። ይህንን እውነት ፊት ለፊት መጋፈጥ አለባችሁ። ጊዜው የጨዋታ ወይም የዝግታ አይደለም። እግዚአብሔር በዚህ ዘመን ታላቅ ነገር ሊያደርግ ይፈልጋል። ለዚህ ደግሞ እናንተን ይፈልጋል። አንድ ትልቅ ምስጢር ልንገራችሁ። እግዚአብሔር ለእኔ የሰጠኝ ማንኛውንም ነገር ዋጋውን ለመክፈል ፈቃደኛ ከሆናችሁ ለእናንተም ለማናችሁም ይሰጣል። እኔ በእግዚአብሔር ፊት ከእናንተ የምለይ ልዩ ሰው አይደለሁም። እርሱ ለሰው ፊት አያደለም። እኔን የተጠቀመ አምላክ እናንተን ሊጠቀምባችሁ ይችላል። ነገር ግን የቅባቱ ዋጋ ርካሽ ነው ብዬ ብነግራችሁ እጅግ ትልቅ ውሸት ዋሻለሁ። በእግዚአብሔር ዘንድ ርካሽ የሚገኝ ዝም ብሎ የሚታደል መለኮታዊ ኃይል የለም። እናንተ እኔ መድረኩ ላይ ስቆም የምታዩት ክብር፣ ታምራቱና ድንቅ ብቻ ትመለከታላችሁ። ያ ግን የበረዶ ንግግር ጫፍ ብቻ ነው። ከዚያ ክብር በስተጀርባ ማንም የማያየው ብቸኝነትና በልቅሶ የተከፈለ እጅግ ታላቅ ዋጋ አለ። ያ ያለ ዋጋ ክብር የለም። ያለ መስቀል ዘውድ የለም። መንፈስ ቅዱስን የማሳዘን ፍርሃት የኃይሉ ብቸኛው ምስጢር። ብዙ ሰዎች እኔን ሲያዩ ካትሪን ምን ትፈራ ይሆን ብለው ያስባሉ። እውነት እላቸዋለሁ፣ እኔ በሕይወቴ አንድ ፍርሃት ብቻ ነው ያለኝ። እርሱም ሰይጣን አይደለም። እርሱም በሽታ ወይም ሞት አይደለም። እኔ የምፈራው አንድ ነገር ብቻ ነው፣ መንፈስ ቅዱስን እንዳላሳዝን እና ይህ መለኮታዊ ቅባት ከእኔ እንዳይለይ ነው። እኔ ሰይጣን ቅንጣት ያህል አልፈራውም፣ ምክንያቱም እርሱን የሚጋፈጠው በራሴ ኃይል አይደለም። ኢየሱስ ክርስቶስ የተጠቀመበትን ያንኑ ድል አድራጊ መሳሪያ እጠቀማለሁ። እርሱም ተብሎ ተጽፏል የሚለው የእግዚአብሔር ቃል ነው። በቃሉ ፊት ሰይጣን ይንቀጠቀጣል፣ በቃሉ ፊት የገሃነም ደጆች ይፈርሳሉ። ነገር ግን ከምንም በላይ የምፈራው የሚጨነቀው እርሱን ያንን ቅዱስ መንፈስ እንዳላጣ ነው። እግዚአብሔር ያለኝን ሁሉ ሊወስድ ይችላል። ሀብቴን፣ ዝነኝነቴን፣ ሌላውን ቀርቶ ለሰውነቴ መሸፈኛ የለበስኩትን ልብሴን፣ እግሬን ላይ ያለውን ጫማዬን ጭምር ሊወስድ ይችላል። እኔም በቀሪው የሕይወቴ ዘመን በመንገድ ዳር ተቀምጬ በዳቦና በውሃ ብቻ ለመኖር በፍጹም ፈቃደኝነት ነኝ። ይህንን በፊቴ እምላለሁ። ነገር ግን አንድ ነገር ብቻ እለምነዋለሁ፣ ቅዱስ መንፈሱም ከኔ አትውሰድ። ለምን መሰላችሁ? ያለ እርሱ እኔ በዚህ ምድር ላይ ካሉ ሰዎች ሁሉ እጅግ በጣም ተራ፣ ደካማና ምንም የማልጠቅም ሴት ነኝ። ያለ እርሱ መድረክ ላይ ወጥቼ ያንኑ ቃል መናገር አልችልም። ያንኑ ልምድና ስነ ስርዓት ደጋግሜ መፈጸም እችል ይሆናል። ነገር ግን ምንም ነገር አይከሰትም። የታመሙት አይፈወሱም፣ የታሰሩት አይፈቱም። ምክንያቱም የኃይሉ ምስጢር ካትሪን ኩልማን አይደለችም። የኃይሉ ምስጢር ባለቤት መንፈስ ቅዱስ ብቻ ነው። ለራስ የመሞት
ጥሪ፣ የፍላጎት ሁሉ መጨረሻ። አሁን አንድ ጥያቄ ላቅርብላችሁ። በህይወታችሁ ካለ ሁሉ ነገር በላይ የምትፈልጉት ምንድን ነው? እባካችሁ ቆም በሉና ራሳችሁን መርምሩ። ምናልባት በልባችሁ ውስጥ ያለ ሌላ ምኞት ይኖር ይሆናል። ዝናን፣ ሀብት ወይም ሰዋዊ ስኬትን ትመኙ ይሆናል። ነገር ግን አንድ እውነት ልንገራችሁ። አንድ ቀን አንዲት ቅጽበትን እንኳን መንፈስ ቅዱስ መላ ሰውነታችሁን፣ ማንነታችሁን ሲቆጣጠረው ስትለማመዱ ከዚህ በፊት ትመኙት የነበረው ሌላ ነገር ሁሉ ከንቱና ትርጉም የለሽ ይሆንባችኋል። እርሱ ከሁሉ ይበልጣል። እግዚአብሔር አገልጋዮቹን ሲፈልግ የወርቅ ወይም የብር ዕቃዎችን አይፈልግም። እርሱ የሚፈልገው ራሱን አሳልፎ የሰጠ የሆነ ተራ የሸክላ ዕቃ ብቻ ነው። እኔ በሰው ዘንድ የሚደነቅ ምንም አይነት ተሰጥኦ የለኝም። ምንም ነገር ሳይኖረኝ ባዶ ሆኜ ነው የተወለድኩት። የሚገርመው ግን ይህ ባዶነቴ ለእኔ ትልቅ ዕድል ነበረ። ምክንያቱም ለእግዚአብሔር ጌታ ሆይ እኔ ምንም የለኝም፣ ስለዚህ ያለኝንም ምንም ውሰድና ለክብር ተጠቀምበት ለማለት በጣም ቀላል አድርጎልኛል። ለእናንተም ግን ምናልባት የተማራችሁት ዕውቀት፣ ያላችሁ ተሰጥኦ ወይም ውበት በመስቀል ላይ ሆኖ ለራስ መሞትን ከባድ ሊያደርግባችሁ ይችላል። ያላችሁን ነገር ጥላችሁ እርሱን ብቻ መከተል ይፈትናችኋል። ግን በድጋሚ ጠይቃችኋለሁ፣ ከሁሉ በፊት የምትፈልጉት ምንድን ነው? የራሳችሁን ማንነት ወይስ የእርሱን ኃይል? እስቲ አስቡት። እግዚአብሔር ስለ ቃሉ ምንም የማያውቅ ነገር አዲስ የዳነ 20 ዓመት ቦሎቪያ ተማሪን ወስዶ በእርሱ በኩል የቦሎቪያ ፕሬዝዳንት ሚስት መፈወስ ከቻለ፣ በዚያም በኩል 70,000 ሰዎችን በወንጌል መድረስ ከቻለ ለእናንተ ለዚህ ለተማራችሁና ለተዘጋጃችሁ ወጣቶች ምን ያደርግላችሁ ይሆን? እግዚአብሔር የሚፈልገው የእናንተን ችሎታ ሳይሆን የእናንተን መገኘትና ፈቃደኝነት ብቻ ነው። የመጨረሻው እጅ መስጠት፣ የመቃብሮች መከፈት። አሁን ወደ መጨረሻውና ወደ ወሳኙ ሰዓት ደርሰናል። እዚህ ያላችሁ ወጣቶች ሁሉ አሁን በቆማችሁበት ስፍራ ልባችሁን ከፍታችሁ እንዲህ እንድትሉ እፈልጋለሁ። ጌታ ሆይ መስቀሉ ለመጋፈጥ እና በእርሱ ላይ ለመሞት ፈቃደኛ ነኝ። ይህ ጥሪ ከሌላው ጊዜ የተለየ ሊሆን ይገባል። ዛሬ የምናወራው ስለ መዝፈን አይደለም። ዛሬ የምናወራው ስለ ስሜታዊ ደስታ አይደለም። አሁን የምናወራው ስለ ሞት ነው። ለራስ ምኞት፣ ለራስ ዝና እና ለራስ ፍላጎት ስለመሞት። በሰማይ መዝገብ ላይ አሁንም በዚያ ቅጽበት ብዙ መቃብሮች እየተከፈቱ እንደሆነ ይታየኛል። ስለዚህ መቃብሮቹ የአሮጌው ማንነታችን መቀበሪያዎች ናቸው። አዎ፣ ዋጋው ውድ ነው። ሁሉንም ነገር ሊያስከፍላችሁ ይችላል። የቀድሞ ጓደኞቻችሁን፣ ምኞታችሁን ወይም ዓላማዊ እቅዶቻችሁ ልታጡ ትችላላችሁ። ነገር ግን አንዲት እውነት ከልቤ እነግራችኋለሁ። ለእግዚአብሔር ኃይል የሚከፈለው ማንኛውም ዋጋ የሚገኘውን ሰማያዊ ክብር ሲያዩት እጅግ በጣም ተራና ትንሽ ነው። ዋጋው በእጅጉ ይገባዋል። እስቲ አሁን አይኖቻችሁን ጨፍኑና ይህንን ጸሎት ከኔ ጋር ጸልዩ። ጌታ ሆይ ይኸውልህ ማንነቴ፣ እኔን ሙሉ በሙሉ ውሰደኝ። ስጋዬን፣ ነፍሴን፣ መንፈሴን ላንተ ሰጥቻለሁ። በውስጤ ለኔ የሚሆን ቦታ አይኑር። አንተ ብቻ ሙሉ በሙሉ ተቆጣጠረኝ። ይህ የህይወትና የሞት ውሳኔ ነው። ይህ ውሳኔ ደግሞ ታሪካችሁን ለዘላለም ይቀይረዋል። አሜን። ማጠቃለያ፣ የቅዱስ ጥሪው ማሳረጊያ። እንግዲህ የካትሪን ኩልማ ህይወትና አገልግሎት የሚነግረን እውነት አንድ ግልጽ ነው። እግዚአብሔር በዚህ ምድር ላይ ታላቅ ስራውን ለመስራት የሚፈልገው በራሳችን የሚመኩ የወርቅ ወይም የብር ዕቃዎች አይደለም። እርሱ የሚፈልገው ምንም ተሰጥኦ ባይኖራቸውም፣ ምንም ዕውቀት ባይኖራቸውም፣ ነገር ግን ራሳቸውን ሙሉ በሙሉ አሳልፈው የሰጡ ትሑት ዕቃዎች ብቻ ነው። ካትሪን ዛሬም በታሪኳ ለሁላችንም የምታስተላልፈው አንድ ታላቅ ማስጠንቀቂያ አለ። እኛም አሁን ያለነው ትውልድ የመጨረሻ የወጣት ትውልድ ነን። ጊዜው አልቋል። መለኮታዊ ሰዓት ደርሷል። የእግዚአብሔር መንፈስ ኃይል የሚገኘው በታላቅ ጩኸት፣ በሰው ተሰጥኦ ወይም ሃይማኖታዊ ልምምድ አይደለም። እውነተኛው ኃይል የሚመነጨው አንድ ሰው በዚያ በመስቀል ላይ ለራሱ መሞት ሲመርጥ ብቻ ነው። አዎ፣ ይህ መንገድ ሁሉንም ነገር ያስከፍላል። ምቾትን፣ ዝናንን፣ የራስ ፍላጎትን። ነገር ግን ካትሪን በሕይወቷ 100% እንደመሰከረችው ከእግዚአብሔር መንፈስ ጋር መራመድና መለኮታዊውን ክብር መቅመስ የሚከፈለው ማንኛውን ዋጋ በእጅጉ ይገባዋል። ታዲያ ዛሬ ምርጫው የእናንተ ነው። በራሳችን መንገድ መጓዝ ትቀጥላላችሁ ወይስ ለመንፈስ ቅዱስ ራሳችሁን አሳልፋችሁ ትሰጣላችሁ? ያስታውሱ፣
ዋጋው ውድ ነው፣ ክብሩ ግን ዘላለማዊ ነው። ተባረኩ። በጌታችን ብርታት ተሞላ። እንግዲህ እንገስግስ አንተኛ፣ የኢየሱስ ነህና ድሉ የጌታችን ነው።